ታሪካችን የሚቀጥለው ጉኑ እናቱን ከዕዳ ለማውጣትና የተበላሸውን ሱቃቸውን ለመጠገን አስቸኳይ ገንዘብ በሚፈልግበት ወቅት ነው። በዚህ ሰዓት ነው እንግዲህ ሚስተር ቼ የተባለው የቀድሞ የገንዘብ አበዳሪዎች ንጉሥ ግን አሁን በነጻ ለሰዎች የሚረዳው ደግ አዛውንት የታመነ ጠባቂ ያስፈልገዋል። ጉኑ እና የልብ ጓደኛው ውጂን ለቃለ መጠየቅ ወደ ሚስተር ቼ ይሄዳሉ። ሚስተር ቼ የጉኑን ፊት አይቶ ምን ሆነክ ነው ሲለው ጉኑ ስለ እናቱና ስለ እስማኤል ካፒታሉ ጨካኝ ቡድን ይነግረዋል። ሚስተር ቼ ልጆቹን ቅንነትና ጥንካሬ አይቶ ወዲያውኑ የ3 ወር ደሞዝ የሚያስፈልጋቸውን ሙሉ ገንዘብ በቅድሚያ ይሰጣቸዋል። እዚህ ጋር ነው ዋናው ስራ የሚጀምረው። ልጆቹ የተመደቡት የሚስተር ቼ አሳዳጊ ልጅ የሆነችውን ወንጀለኞችን በድብቅ የምታደንቀውን ጀግናዋን ኦዩን ሁጂን ለመጠበቅ ነው። መጀመሪያ ላይ ሁዩንጁ ልጆቹን አልወደዳቻቸውም ነበር። ቦክሰኛ ብቻ ናችሁ፣ አእምሮ የላችሁም እያለች ታንቋሽሻቸዋለች። ነገር ግን አንድ ላይ ሆነው ህገወጥ የገንዘብ አበዳሪዎችን መረጃ ማሰባሰብ ሲጀምሩ የልጆቹ የቦክስ ብቃትና ታማኝነት ያስደንቃታል። ጉኑና ሁጂን በቦክስ ሜዳ ያካበቱትን ፍጥነት፣ ጥንካሬ በመጠቀም መረጃ ለማጥፋት የመጡትን ወንበዴዎች በቀላሉ ያሸንፋቸዋል። ይህንን ያየችው ሁዩንጁ በልጆቹ ብቃት መደመም ትጀምራለች። ብልሃት የላችሁም ማለቷን ትታ እንደ እውነተኛ ጓደኛ ታያቸዋለች። ነገር ግን ነገሮች መስመር ይስታሉ። መረጃ ፍለጋ ወደ አንድ ሚስጥራዊ መጋዘን ሰርገው በገቡበት ወቅት የእስማኤል ካፒታል መሪ የሆነው ጨካኝ ሚዩንጊል ወጥመድ አዘጋጅቶ ይጠብቃቸው ነበር። በቁጥር የበለጡ ወንበዴዎች ከበቧቸው። ጉኑና ሁጂን ሁዩንጁን ለማዳን ሲሉ ብቻቸውን እጅግ አደገኛ ከሆኑ የታጠቁ ወንበዴዎች ጋር ይጋፈጣሉ። ከፍተኛ ጉዳት ቢደርስባቸውም ሁዩንጁን በሰላም ማውጣት ይሳካላቸዋል። ይህ ክስተት በሶስቱ መካከል የማይበጠስ ጠንካራ ትስስር ይፈጥራል። የነበልባሉ መነሳሳት እና የሚስተር ቼ ሚስጥር ልጆቹ በገጠማቸው አደጋ የተቆጣውና ያዘነው ሚስተር ቼ ለምን መጋዘኑ ውስጥ ወጥመድ እንደጠበቃቸው መመርመር ይጀምራል። በውስጣቸው ሰላይ እንዳለ ይጠረጥራል። በዚህ መሃል የጉንቡና የሁጂን ቁስል እስኪያገግም ድረስ ሁዩንጁ በቤቷ እንክብካቤ ታደርግላቸዋለች። ሚስተር ቼ ቀስ በቀስ የድሮ ታሪኩን ለልጆቹ ያካፍላቸዋል። የእስማኤል ካፒታሉ መሪ ሚዩንጊል በአንድ ወቅት የእሱ ታማኝ ሰራተኛ እንደነበረና በኋላ ግን ክህደት ፈጽሞ የሚስተር ቼን እጅግ ብዙ ገንዘብ ሰርቆና ሰዎችን ጎርቶ ይህንን ጨካኝ ድርጅት እንደመሰረተ ይነግራቸዋል። ጉኑና ሁጂን የሚስተር ቼን ውለታ ለመመለስና እናታቸውን ካስለቀሱት ወንጀለኞች ጋር ለመጋፈጥ ቃለ መሐላ ላይ ይፈጽማሉ። አሁን ፍልሚያው የሥራ ብቻ ሳይሆን የክብርና የበቀል ጉዳይም ጭምር ሆኗል። ሚዩንጊል ይበልጥ ሀብታምና ተደማጭነት ያላቸውን ባለስልጣናት በዕዳ ወጥመድ ውስጥ በመጣል ስልጣኑን ለማስፋፋት ትልቅ ሴራ ያቅዳል። ለአንድ ትልቅ ባለሀብት ቪአይፒ ወጥመድ አዘጋጅቶ ከፍተኛ ገንዘብ ሊዘርፍ ሲል ሁዩንጁና ልጆቹ መረጃው ይደርሳቸዋል። ይህንን ሴራ ለማክሸፍ ሶስቱ ጀግኖች ወደ አንድ የቅንጦት ሆቴል በሰላይነት ይገባሉ። ሁጂን እንደ ሀብታም ደንበኛ፣ ጉንቡ ደግሞ እንደ ሆቴል ሰራተኛ በመሆን ድንቅ የሴራ ማክሸፍ ስራ ይሰራሉ። ነገር ግን በኦፕሬሽኑ ማብቂያ ላይ የእስማኤል ካፒታል ዋና ገዳዮች ይደርሱባቸዋል። እዚህ ጋር እጅግ አስደናቂና በጠበበ ኮሪደር ውስጥ የሚደረግ የቦክስ ፍልሚያ ይካሄዳል። ጉንቡ በጥንካሬው፣ ሁጂን ደግሞ በፍጥነቱ ተጠቅመው ጠላቶቻቸውን አሽመድምደው የቪአይፒውን ሚስጥራዊ ሰነዶች ይዘው ይወጣሉ። ልጆቹ ያመጧቸውን ሰነዶች በመጠቀም ሚስተር ቼ እና የታመኑት የድሮ ጓደኞች የእስማኤል ካፒታልን የባንክ አካውንቶች ለማጋለጥ ድርጅቱን ሙሉ በሙሉ ለማፍረስ የመጨረሻውን እቅድ ያወጣሉ። ሆኖም ግን ሚዩንጊል በቀላሉ እጅ የሚሰጥ አልነበረም። በሚስተር ቼ ዙሪያ ካሉ ሰዎች መካከል አንዱን በገንዘብ በመግዛት የጀግኖቻችንን መደበኛ መሸሸጊያ ቦታ ያውቀዋል። በአንድ ዝናባማ ምሽት ሚስተር ቼ እና ልጆቹ ባልጠበቁት ሰዓት በደርዘን የሚቆጠሩ የእስማኤል ካፒታል ወንበዴዎች መሸሸጊያቸውን ይወሩታል። ፍልሚያው እጅግ ደም አፍሳሽ ነበር። ጉንቡ እና ሁጂን ቆስለው እንኳ ሳይበገሩ እስከ መጨረሻው ይዋጋሉ። ነገር ግን በቁጥር በብዛት የተበለጡት ጀግኖቻችን ትልቅ መከራ ይገጥማቸዋል። ሚዩንጊል በሚስተር ቼ ላይ አስከፊ ጥቃት ያደርሳል። መሸሸጊያቸውም ወድሟል። የሚወዱትና ባለውለታቸው ሚስተር ቼ በደረሰበት ከባድ ጥቃት ምክንያት ሕይወቱ አደጋ ላይ ወድቃለች። ሁዩንጁ ባዘንና በቁጣ ትሰበራለች። ጉንቡና ሁጂን ግን እጅ ለመስጠት አልፈለጉም። ይባስ ብሎ ቁጣቸው ወደማይጠፋ ነበልባል እሳት ይቀየራል። የደረሰባቸውን ቁስል በፋሻ አስረው የቦክስ ጓንታቸውን አጥብቀው ይይዛሉ። እናታቸውን ያሰቃየውን ባለውለታቸውን የጎዳውና ከተማዋን ያሸበረውን የእስማኤል ካፒታልን ግዛት ሙሉ በሙሉ ለማውደም ቆርጠው ይነሳሉ። ሁለቱ ጓደኛሞች በዝግጅት ላይ ያሉ ጉንቡ ካሜራውን ትኩር ብሎ እያየ አሁን ጨዋታው አልቋል፣ በቦክስ ሕግ ሳይሆን በእኛ ሕግ ነው የምንጫወተው በሚል ቁርጠኝነት የተሞላበት ንግግር ይናገራል። በቀጣይ ክፍል ጉኑና ሁጂን ያን አረመኔና ጨካኝ ማፊያ ለማጥፋት ሲዘጋጁ እናያለን። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቀጣዩ ፓርት እንዳያመልጣችሁ የደውል ምልክቷን ያብሩ። እናመሰግናለን።